ዜና ስፖርት ጤና ይስጥልኝ። ከስሪ ፊርዶስ አብዱላኪም ነኝ። ቅድሚያ ወዳደረግነው መረጃ እናልፋለን። ማንቸስተር ዩናይትድ ከፍተኛ ገቢ ማግኘቱ ተነገረ። ማንቸስተር ዩናይትድ ባሳለፍነው የውድድር ዘመን በክለቡ ታሪክ ሪካርድ የሆነ ገቢ ማግኘቱን በይፋ አስታውቋል። ክለቡ ምንም እንኳን በአውሮፓ ሻምፒዮንስ ሊግ ባይሳተፍም 666.5 ሚሊዮን ፓውንድ ገቢ ማግኘቱ ተዘግቧል። በከፍተኛ የትኬት ሽያጭና አባልነት ምዝገባ ክለቡ ጨዋታ ቀን ገቢ ሪካርድ በሆነ መልኩ በ17% ማደጉም ተዘግቧል። የክለቡ ፕሬዚዳንት ኦማር ብራይዳ እንደተናገሩት ክለቡ ከስናፕ ድራገን ጋር ያለው ስምምነት የንግድ ገቢውን በ10 በመቶ በማሳደግ የክለቡን ገቢ ከፍ እንዳደረገው ተናግረዋል። ቀጣይ በሁሉም ዘርፍ ማሻሻያ እንደሚደረግም ተናግረዋል። የሪያል ማድሪዱ የመስመር ተጫዋች ባጋጠመው የጡንቻ ጉዳት ከ6 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ተገለጸ። አሌክዛንደር አርኖልድ በትላንቱ የማርሴይ ጨዋታ ጉዳት እንዳጋጠመው ይታወቃል። ተጫዋቹ በተደረገለት የሕክምና ምርመራ በግራ እግሩ ላይ የጡንቻ ጉዳት መከሰቱ ተረጋግጧል። በዚህም ተጫዋቹ ከ6 እስከ 8 ሳምንት ከሜዳ ይርቃል ነው የተባለው። አርኖልድ በቀጣይ በሻምፒዮንስ ሊጉ የቀድሞ ክለቡን ሊቨርፑል የሚገጥምበት እድል ጠባብ ሲሆን የኤል ክላሲኮና የደርቢ ጨዋታ ያመልጠዋል። የሪያል ማድሪዱ ተጫዋች ኪሊያን ምባፔ ከቀናት በኋላ በፈረንሳይ በሚካሄደው የባላንዶር ሽልማት ስነ ስርዓት ላይ እንደማይገኝ ተናግሯል። የባላንዶር ሽልማቱ ዴምቤሌ እንደሚያሸንፍ ተስፋ አደርጋለሁ ያለው ምባፔ እሱ ጓደኛዬ ነው፣ ከመጀመሪያ ቀን ጀምሮ ስደግፈው ነበርም ብሏል። አክሎም የሽልማት ስነ ስርዓቱ በቴሌቪዥን መስኮት እንደሚከታተልም ተናግሯል። ቀጣዩን ባላንዶር ለማሸነፍም አልሞ ስለመሆኑ የተጠየቀው ምባፔ ለማሸነፍ የሆነ ነገር ማሸነፍ አለብን፣ ስለዚህ እኔም ቡድኔ ዋንጫ እንዲያሸንፍ መርዳት አለብኝ፣ ከዛ የምንመለከተው ይሆናልም ብሏል። ሪያል ማድሪዶች በበኩሉ ባለፈው ዓመት በሽልማቱ ላይ በነበራቸው ቅሬታ ምክንያት በዚህ ዓመት በስነ ስርዓቱ ላይ ላይገኙ እንደሚችሉም ተዘግቧል። ባርሴሎና ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ የሚጠብቀውን የቡድኑ ስብስብ ይፋ አድርጓል። በቡድኑ ስብስብ ውስጥ የፊት መስመር ተጫዋቹ ላሚን ያማል ግን አልተካተተም። ጉዳት አጋጥሞት የነበረው ኔዘርላንዳዊ አማካኝ ፍራንክ ዲ ዮንግ በበኩሉ ወደ ስብስቡ ተመልሷል። ባርሴሎና ምሽት 4 ሰዓት ከኒውካስል ዩናይትድ ጋር የመጀመሪያውን የሻምፒዮንስ ሊግ ጨዋታውንም ያደርጋል። ሴኔጋላዊ የፊት መስመር አጥቂ ኒኮላስ ጃክሰን በቀጣይ በባየር ሙኒክ መቀጠል እንደሚፈልግ አስተያየቱን ሰጥቷል። አሁን ላይ ትኩረቱ በውድድር ዓመቱ ያለውን መስጠት ላይ መሆኑን ያነሳው ኒኮላስ ጃክሰን ሙኒክ ከዓለም ምርጥ ክለቦች አንዱ ነው ብሏል። ባየር ሙኒክ ምርጥ አሰልጣኝና ደጋፊዎች ያሉት ለማሸነፍ እውነተኛ ፍላጎት አላቸው ብሏል ጃክሰን። አክሎም ከሁሉም ነገር በጥሩ መልኩ ከሄደና ሁሉም ሰው ደስተኛ ከሆነ በባየር ሙኒክ መቆየት እፈልጋለሁም ብሏል። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኒ የምሽቱ የሊቨርፑል ጨዋታ አስቸጋሪ እንደሚሆን ገልጸዋል። ሊቨርፑል ትልቅ ተጋጣሚ ነው ያሉት ዲያጎ ሲሞኒ አስደናቂ ደጋፊዎችና ስታዲየም አላቸው፣ በጥሩ አሰልጣኝ ይመራሉ ብለዋል። ጨዋታው አስቸጋሪ እንደሚሆን ያነሱት አሰልጣኙ ጨዋታውን እኛ በምንፈልገው መንገድ እንደምንወስደው እርግጠኛ ነኝ ሲሉም ተናግረዋል። በጨዋታው በምንችለው ጊዜ ሁሉ እነሱን ለመጉዳትም እንሞክራለን ሲሉ ተናግረዋል። በቅርቡ ከቱርኩ ክለብ ፌነርባቼ የተሰናበቱት አሰልጣኝ ጆዜ ሞሪኖ ወደ ኃላፊነት ለመመለስ መቃረባቸው ተገልጿል። ፖርቹጋላዊ አሰልጣኝ ጆዜ ሞሪኖ አሁን ላይ ቤኔፊካን ለመረከብ መቃረባቸው ፋብሪዚዮ ሮማኖ ዘግቧል። ቤኔፊካ ትላንት ምሽት በሻምፒዮንስ ሊግ በቃረባ ከደረሰበት ሽንፈት በኋላ አሰልጣኝ ብሩኖ ሌግን ከኃላፊነት አንስቷል። ይህንንም ተከትሎ ቤኔፊካ አሰልጣኝ ጆዜ ሞሪኖን በአሰልጣኝነት ለመቅጠር መቃረቡ ነው የተዘገበው። ጆዜ ሞሪኖ ክለቡን ከተረከቡ ዳግም በአውሮፓ ሻምፒዮንስ ሊግ መድረክ የምንመለከታቸውም ይሆናል። ዜና ስፖርት አበቃ። ከስሪ ፊርዶስ አብዱላኪም አብራችሁ ቆየው። መልካም ቀን በያላችሁበት